ሰላም ቤተሰብ እንዴት ናችሁ? ምን ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። አብራችሁኝ ነው። ብዙዎቻችን ስኬታማ ለመሆን እንፈልጋለን፣ ግን እንዴት እንደሆነ አናውቅም። በመጀመሪያ ቻናላችንን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። በዛሬ ቪዲዮ ብዙ ባለሙያዎችና ስኬታማ ሰዎች የሚጋሯቸው 10 የስኬት መርሆች ወይም ሚስጥሮችን እነግራችኋለሁ። አንደኛ፣ አዎንታዊ አስተሳሰብ። አስተሳሰቡ ሁሉም ነገር ነው። ቲንክ ፖዚቲቭሊ። ሁል ጊዜ አዎንታዊ እንሁን። ስኬትን እንጂ ውድቀትን አታስቡ። ባሉታዊ አስተሳሰብ ከተሞላም አካባቢ ተጠንቀቁ። ሁለተኛ፣ እውነተኛ ህልምና ግብ። የሚፈልጉትን በግልጽ ጻፉ እና እነዚያን ግቦች ለማሳካት የሚረዳ እቅድ አዘጋጁ። ህልማችሁ እውነተኛና ግቡን የሚመታ ካልሆነ ለስኬታማነታችሁ እንቅፋት ይሆንባችኋል። ሶስተኛ፣ ወደ ተግባር መቀየር። ቴክ አክሽን። ያለ ተግባሮች ግቦች ትርጉም የለሽ ናቸው። አሁን ለመጀመር አትበሉ፣ ዝም ብላችሁ ስሩ። ፈረንጆ ምን ይላል? ቲንኪንግ ዊዛውት አክቲንግ ኢዝ ናቲንግ። ማሰብ ያለ ተግባር ባዶ ነው ይላል። እውነት ነው። አራተኛ፣ ሁሌም መማር። never stop learning። በደንብ ስታውቁ ልምድን ታዳብሩበታላችሁ። መጽሐፍትን አንብቡ፣ ስልጠናን ውሰዱ፣ ክህሎቶችንም አገኙ። አምስተኛ፣ በጽናትና በትጋት መስራት። ስኬት ሩጫ እንጂ በፍጥነት የሚጠይቅ አይደለም። በጭራሽ ተስፋ አትቁረጡ። በጣራችሁና በተጋችሁ ቁጥር ስኬታችሁ ወደ እናንተ ይቀርባል። ስድስተኛ፣ መረጃን መተንተን ይማሩ። አናላይዝ ዳታ። ሁሉንም እውነታዎችና መረጃዎችን አገኙ፣ ከስህተቶቹም ተማሩ። መረጃን ህይወታችሁንና ስራችሁን የምታስኬዱበት ዋናው መንገድ ነው። ሰባተኛ፣ ጊዜውንና ገንዘቡ ላይ ትኩረት ማድረግ። ፎከስ ኦንሊ ዩር ታይም ኤንድ መኒ። ስራችሁን በምትሰሩበት ወቅት ጊዜና ገንዘባችሁ ላይ ትኩረት አድርጉ። ጊዜያችሁ ገንዘባችሁ ነው፣ ገንዘባችሁ ደግሞ ጊዜያችሁ ነው። ሌሎች ሰዎች ወይም ነገሮች ትኩረታችሁ እንዲሰርቁ አትፍቀዱ። ስምንተኛ፣ ለመለወጥ አለመፍራትን የተለመደውን መንገድ አለመከተል። የተለመደውን መንገድ መከተል ወደ መካከለኝነት ሊመራን ይችላል። ቢ ዲፍረንት። ዘጠነኛ፣ ሐቀኝና ታማኝነት። ሐቀኝነትና ታማኝነት የሚጣልባችሁ ነው። ሐቀኝነታችሁ መንገዳችሁን ሲያጠራላችሁ፣ ታማኝነታችሁ ደግሞ በራስ መተማመናችሁን ይጨምርላችሁ። አስረኛ፣ ኃላፊነት መውሰድ። ይህ ባህሪ ከሌላችሁ የፊተኞቹ 9 ነጥቦች ትርጉም የላችሁ። ኃላፊነት መውሰድ ማችሉ ከሆነ 9 መንገዶች ብትተገብሯቸው ጥቅም የሌላቸውና ባዶ ይቀራሉ። እነዚህ መርሆች በተለያዩ የስኬት ባለሙያዎች በተደጋጋሚ የሚጠቀሱና የተረጋገጡ የስኬት ቁልፎች ናቸው። ሌሎች ስኬታቸውን አይተን ከመማር ይልቅ እነዚህ መንገዶች በመጠቀም ወደ ስኬት መድረስ እንችላለን። የበለጠ ለማግኘት ቻናላችንን ይከታተሉ። ሰላም።